በሁለት ሀገር ክብር ሸማ በአብሮነት ህብር ግርማ ኢስላም ጸጋው ያዋደደን በተውሂድ ቃል የገመደን በብሪት ልንቆም የማንጥር መሐባ እንጂ ቂማን ቁጥር አላህ ሌላ የማንጠራ ከሱ ውጪ የማንፈራ ሙስሊሞች ነን የአላህ ባሮች የሰላም ዘብ የሪሳላ ወታደሮች ሙስሊሞች ነን የአላህ ባሮች የሰላም ዘብ የሪሳላ ወታደሮች ሙስሊሞች ነን የአላህ ባሮች የሰላም ዘብ የሪሳላ ወታደሮች ሙስሊሞች ነን የአላህ ባሮች የሰላም ዘብ የሪሳላ ወታደሮች። እኛ ወንድሞቼ ፈላ ተኻፉ ወኻፉኒ ኢን ኩንቱም ሙእሚኒን። እንግዲህ ወንድሞቼ ሐቅ ላይ የተመሰረተ ነገር ማስራት ማውራት ነው። ለሰውም ስናወራም ለሰውም ሶሻል ሚዲያ ላይ ወጥተም ስናወራ ስንሰራም እውነትና እውነት ማውራት ነው። ፈላ ተኻፉ ወኻፉኒ ኢን ኩንቱም ሙእሚኒን። እኔን የምትፈሩኝ ከሆነ ከኔ ውጪ ማንንም አትፍሩ። የሰው ተልእኮ ይዘን የሰው የተለያየ እንትን ይዘን ማውራትም የለብንም። ሶሻል ሚዲያ ላይ የምናወራው ነገር ጥንቃቄ ያስፈልገናል። የምናወራው ስለ አገር አንድነት፣ ስለ ትውልዱ እስላም ክርስቲያን፣ ያመነውም ያላመነውም አዋቂም አላዋቂም የሆነ ሰው ሁሉ ተቻችለን የምንኖርበት አገር ናት። ከዚህ በፊት ነቢያቶች የነበሩበት ጊዜም አማኖት ከአማኖት ጋር ተቻችሎ ያላመነውም ያመነውም የኖረበት ጊዜ ነበር። አሁን ደግሞ ብልጥ ነኝ አዋቂ ነኝ በማለት ምሁር ነኝ በማለት የተለያዩ ሶሻል ሚዲያ ላይ የምናወራው ነገር አፋችን አምጥቶ ህዝብ ከህዝብ ጋርና አማኖት ከአማኖት ጋር እንዲባሉ የምናደርገው ነገር የተለያየ ስልጣን በመፈለግና የተለያየ በሚቀኝነት ምናደርገው ምናወራው ምንሰራው ስራዎችን ልንከለክል ይገባል። ማንኛውም ሰው ከሰራ ብልጥና አዋቂ ሰው ብሎ ምሁር ሰው ብሎ ማለት የአገር አንድነትና የብልጽግና የምንወዳቸው ክቡር ዶክተር አብይ አህመድ አምጥቶ እንድንሰራ ወይ እንድትሰሩ መንገዱን እየመራን እንድንሰራ እየጠቀመን በብልጽግና ውስጥ ሆነን ውጭም ሆነን ከባንዳዎች ጋር የምንሰራ ሰዎች በዚሁ ካሁን በኋላ ኢትዮጵያ ውስጥ እንደዛ ነገር ስለማዋጣ ራሳችሁ አውቃችሁ እንድትጠነቀቁ ነው የሚላችሁ። አሁንም ደግሞ የአማኖት ፎረም ሆናችሁ የተለያዩ 7 አማኖት አለ ኢትዮጵያ ውስጥ ፎረሞች ማለት ነው። ስለዚህ ሆናችሁ አማኖት ፎረም እያላችሁ እስላም ክርስቲያን አድቨንቲስት ካቶሊክ እያላችሁ ብልጽግናን እየመሰላችሁ የትኛም ሃይማኖት የትኛም ነገር የሚቀድመው ከሀፍትነት ከሚሊዮነር ቢሊዮነር ከመሆን የሚቀድመው አገር ሰላም መሆን ነው። የኢትዮጵያ መንግስት አሁን ያለው ያመጣውን ብልጽግና ይዛችሁ ተከትላችሁ ኢትዮጵያ 130 ሚሊዮን ህዝቧ ይዛ 130 ሚሊዮን በላይ የሆነ የኢትዮጵያ ህዝብ የኢትዮጵያ ህልውናና የኢትዮጵያ አንድነት ላይ የማፈራረስ ሰው ላይ አይታገስም። ስለዚህ ባንዳዎች የተለያዩ የሀገር ኢትዮጵያን ዘላለም ድሃ ሆና እንድትኖር የሚፈልጉ አካላቶች ጋር ሆናችሁ በመስራት የተለያዩ አገር ላይ ሆናችሁ የተለያየ አድማ እያደረጋችሁ የነበራችሁ ሰዎች ምንም ውርቀታችሁ መጨረሻ ውርደት ነውና በዚሁ ጥንቃቄ አድርጋችሁ ኢትዮጵያውያን ሙሉ ኢትዮጵያ ውስጥ ያላችሁትም ውጭ ያላችሁትም ኢትዮጵያ 130 ሚሊዮን ህዝብ በላይ ያላት ስትሆን ያለ ወደብ አልባም ሆና መኖር ስለማትችል ሙስሊም ክርስቲያን ሁላችሁም ሰው ልጅ ናችሁ የተባላችሁት ዓለም ላይ የምትገኙት ኢትዮጵያ ውስጥ የምትገኙትም ወደብ አሰብ ብቻ ሳይሆን ሌላ ወደብም ቢኖር ያስፈልጋታል። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ሉዓላዊነቷ ማንም ደፍሮ የማያውቅ ሀገር ናት። ኢትዮጵያ የተለያዩ ማዕድኖች ድንግል የሆነች ሀገር ናት። ስለዚህ
ሁላችሁም ኮሜንት ላይ ወደብ ለኢትዮጵያ ይገባል እያላችሁ ኮሜንት ላይ ጻፉ። እናቃለን አትበሉ። ኮፒ ሊንክ ሸር አድርጋችሁ አዳርሱ።